ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። ነገ ወዲያ እንዴት ነው የምሆነው? ምንድን ነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? ከአያቴ ጋር እየኖርኩ እያለ 8 ዓመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅቱን ለሰው ልስጥ ፈልጉልኝ ምናምን ትላቸዋለች አሉ። በ8 ዓመት ያስወጥተው ወሰዱኝ። ስራዬን ለሊቱን ሙሉ ስራ እንትን እላለሁ። አልተኛም ነበር፣ 24 ሰዓት ነበር። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደቡ። እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብረሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ እንዴ ህይወታችሁን ማትረፍ አትፈልጉም ሲለን እሺ ብለን ታርጋብገን ሁላችን ሰዎች አንድ ላይ ወጥተን ገባን። እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱን አለዋል። እንሄዳለን መንገዱ ያልቀው 6 ሰዓት ፈጀብን። የምንጠጣው ውሃ ስናጣ ደግሞ የተገደበ ነገር እናገኛለን። እሱን ልብሳችን ዘፈዝፍና ልብሳችን እየጨመቅን ነበር፣ እንደዚህ ያንጠፈጠፍን ነበር። ልብሳችን እየመጠጥን ምንጠጥ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንዲህ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው። ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር። በቃ አርቃንሽን ሆነሽ በጣም የሚያሳዝነው ቁምጣ ነበረች። ቁምጣዬን ደግሞ ያላስለብሰኝ ያለ ቁስሉ ማለት ነው። ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ካቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲ ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። ቃላት የለኝም። በቃ የድረሱልኝ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምን ማለት ነው? በቃ ራበኛ